እስራኤላውያን የራሳቸው ያልሆነ በመጨረሻ የሚጠፋውን ዓለማዊ መንግሥት ለመገንባት ጠንክረው የሚሰሩ ባሪያዎች ነበሩ። ኦሪት ዘጸአት ምዕራፍ 1 ቁጥር 11። ከዚህ በኋላ በብርቱ ሥራ ይጨቁናቸው ዘንድ ጨካኞች የሆኑ አሰሪዎችን ሾሙባቸው። በዚህም ሁኔታ ዕቃ ማከማቻ የሆኑትን ፊቶምና ራምስ የተባሉትን ከተሞች ለፈርዖን ሰሩ ይለናል። እስራኤላውያን በግብፅ ባርነት እንደተወለዱና ራሳቸውን ነፃ ማውጣት እንዳልቻሉ ሁሉ እኛም በኃጢአት ስር ተወልደን ራሳችንን ነፃ ማውጣት አንችልም። ሁላችንም ስንወለድ የወረስነው የኃጢአት ባርነት ነው። ይህ ማለት የተወለድነው የኃጢአት ባሪያዎች ሆነን ነው ማለት ነው። ምን ይለናል? ሮሜ ምዕራፍ 6 ቁጥር 23 ከኃጢአት የሚገኘው ዋጋ ሞት ነው፣ ከእግዚአብሔር የሚሰጠው ስጦታ ግን በጌታችን በኢየሱስ ክርስቶስ አማካኝነት የሚገኘው የዘላለም ሕይወት ነው ይለናል። ባሪያ መሆን የፍርሃት ሕይወት መኖር ነው፣ ምክንያቱም ከኃጢአት የሚገኘው ዋጋ ሞት ነው። እስራኤላውያን የራሳቸው ያልሆነ በመጨረሻ የሚጠፋውን ዓለማዊ መንግሥት ለመገንባት ጠንክረው የሚሰሩ ባሪያዎች ነበሩ። በሌላ በኩል ኢየሱስ ክርስቶስ ፈጽሞ የማይበላሸው ወይም የማይጠፋ ዘላለማዊ መንግሥት የሚገነባ የእግዚአብሔር ልጅ ነው። ከእግዚአብሔር የሚሰጠን ስጦታ በልጁ በጌታችን በኢየሱስ ክርስቶስ አማካኝነት የሚገኘው የዘላለም ሕይወት ነው። እግዚአብሔር በቃሉ እንዲህ ይላል። ኦሪት ዘዳግም ምዕራፍ 30 ቁጥር 19 እነሆ እኔ በሕይወትና በሞት መካከል በእግዚአብሔር በረከትና መርገም መካከል ምርጫ እሰጣችኋለሁ። በምታደርጉትም ምርጫ ሰማይና ምድርን በእናንተ ላይ ምስክር አድርጌ እጠራለሁ። ስለዚህ እናንተና ዘሮቻችሁ በሕይወት ትኖሩ ዘንድ ሕይወትን ምረጡ ይለናል። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።